እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። ማርታ ነኝ። ሰብስክራይብ፣ ሼር ላይ በማድረግ ጀምሩ። እንዴት ናችሁ? የማዳም ቅመሞች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። ሁሉም ሰላም፣ እኔ ሁሉም ሰላም ነው፣ ሁሉም አማን ነው። እንዴት ናችሁ? ያው ለዩቱብ አዲስ ስለሆንኩ በሰብስክራይብ በላይክ ጀምሩልኝ እላችኋለሁ። እኔ እንድታበረታቱኝ እፈልጋለሁ። ሁላችሁም ሰላም፣ ዋናው ሰላም ነው። እኔ የምላችሁ የማዳም ቅመሞች ምን እንደሚገርመኝ ታውቃላችሁ? እዚህ ምድር ላይ እኛ በሰው ሀገር ያለነው ልጆች የእኛን ብር ለምንድን ነው ሁሉም ሰው እኛን ብር እንፈልገው? እስኪ ንገሩኝ። ይሄን ነገር በጣም ጥያቄ ስለሆነብኝ ነው ይሄን ጥያቄ ይዤ የመጣሁት። ለምንድን ነው ሴጣንም ይሁን ሰውም ይሁን ምንም ይሁን በሰው ሀገር ያሉ ሴቶች በአረብ ሀገር ባሉ ሴቶች ብር ላይ ሁሉም ይበረታል? ለምንድን ነው? እንደኔ ጥያቄ የሆነባችሁ ሰው አለ? ለምንድን ነው ግን? እኛ ደግሞ ለሁሉም ሰው እኛን እድገት የምንሆነው እራሳችን አናድግም፣ ግን ሰው እናሳድጋለን። ለምንድን ነው ግን? እስቲ መልሱልኝ ይህን ጥያቄ። በጣም ጥያቄ ስለሆነብኝ ነው ይህን ጥያቄ ይዤ የመጣሁት። አሁን ለምሳሌ እኛ አሁን ይሄ ዩቱብ መስራት ብንፈልግ ሰብስክራይብ አድርጉልን፣ ላይክ አድርጉልን ብንባባል እርስ በራሳችን አናረግም። ለምንድን ነው ግን? እስቲ ብዙ ሰዎች እኛ እዚህ የሰው ቤት ውስጥ ሆነ ያላለፈልንም እነሱ ግን ሀገር ውስጥ ቁጭ ብለው የተለያዩ ፊልም እያመጡ የተለያዩ ነገሮች እያመጡ መኪናና ፎቅ እየገዙ ነው። እኛስ በነፃ ዋይፋይ በነፃ ኢንተርኔት ምንም ነገር የለም። ለምንድን ነው የሚቆይ? እኔ ጥያቄ ሆነብኛል። ሌላው ደግሞ ይሄ የሆነ ድርጅት አለ ቲያንስ ነው ምንድን ነው የሚባለው? እሱ ድርጅት ምን አይነት ድርጅት? አትሸወዱ። የማዳም ቅመሞች ሁሉንም ነገር በእርጋታ በማሰብ ብናደርግ ይሻላል። የምታረጉ ለዛ ድርጅት ከምትከፍሉ ብር ከፍላችሁ ዩቱባችሁን ብታሳድጉ ይሻላችኋል። 40,000 30,000 50,000 እዛ ከምትከፍሉ ሰብስክራይብ የሚያስደርግ ሰው ስለማይጠፋ ለሱ ከፍላችሁ ዩቱባችሁን አሳድጋችሁ በዩቱባችሁ ብትሰሩ የተመረጠ። እንደኔ እንደዛ ብታደርጉ ደስ ይለኛል። ለምን ሁሉም ሰው እዚች ምድር ላይ ያለው ሰው በሙሉ የእኛን ብር ይፈልጋል። የማዳም ቅመም ቤት ልጆች ብር፣ ሴጣንም፣ ሰውም፣ ውሻውም፣ ጅቡ፣ አውሬው ሁሉም ነገር የማዳም ቅመም ቤት ያሉትን ብር ይፈልጋል። እኔ ያልገባኝ ይሄ ነው። ለምንድን ነው እኛ ለምንድን ነው ለማን ለፋው? እኛ ሀገር ነው እንደምናስተዳድረው አልገባኝም። እስቲ ሀሳባችሁን ኮሜንት ላይ አድርጉልኝ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስቲ ስላልገባኝ ጥያቄ ስለሆነብኝ ነው። ብዙ ጊዜ አሰላስላለሁ፣ አስባለሁ፣ ወደዚህ እላለሁ፣ ወደዛ እላለሁ፣ ግን ስላልመጣልኝ። እስቲ የማዳም ቅመሞች በስደት ላይ ያላችሁ ልጆች ማለት ነው ብዙ ሰው ምሳሌ መውሰድ ትችላላችሁ። እኛን አሳድጉን ስንላቸው እሺ አይሉም። እኛን ግን የማዳም ቅመም የምን እያሉ እየመጡ እኛን ይበጠብጣሉ። ብልጥ ከሆናችሁ እርስ በራሳችሁ ተደጋግፉና አድማ ማድረግ አለብን። እኛ አድማ ብናደርግ የማዳም ቅመም አድማ ብናደርግ ኢትዮጵያ ራሷ ትጎዳለች። ሌላ ሰው ሳይሆን እኛ ኢትዮጵያን ይዘን ብንሄድ ሰዎች ነው። ብዙ ህዝብ ነን እኛ ሀገር ያለነው ሴቶች ማለት ነው። ስለዚህ እስቲ እርስ በራሳችሁ እየተጠቃቀማችሁ በቃ አላ በቃ ብዙ ሰው ይሄን ሀሳብ ይደግፏል ብዬ ተስፋ አለኝ። የማይደግፍም አይደግፍም፣ ራሱ ዝቅ አድርጎ የሌላ ሰው ተከታይ መሆን ነው። እኔን ሰብስክራይብ ላይክ ስታደርጉ እኔ መልሼ ሰብስክራይብ ላይክ አደርጋለሁ። እርስ በራሳችን እንደጋገፍ። እስቲ ሀገር ብንገባ ዩቱብ ይጠቅመናል። ባንገባ
አበባም ዋይፋይ ነፃ ነው። የምትለቂውን ነገር የምትሰሪውን ቪዲዮ ብታጪ ቤት አስጥደሽ ከተነሳሽ ያሳደረውን ቤት ቀርጸሽ መልቀቅ ትችላለሽ። ደግሞ የሚወራ ደግሞ ሞልቷል። በተለያየ መንገድ ይመጣል የሚወራ ማለት ነው። የሚወራ ጠፍቶ አያውቅም። ስለዚህ የማዳም ቅመሞች እርስ በራሳችሁ ተደጋገፉ። እርስ በራሳችሁ እንድታድጉ እርስ በራሳችሁ ብትበራታቱ ጥሩ ነው። እንደኔ እስካሁን እኔ ወደዚህ ወደ ሚዲያ ከተቀላቀልኩ አንድ አመት ድፍን ሞልቶኛል። እስካሁን ስለ ዩቱብ የማዳም ቅመም ትደግ፣ የማዳም ቅመም ዩቱብ ያስፈልጋታል፣ እንዴት እንደምንከፈት እናሳያት ብሎ የመጣ ሰው ማንም ሰው የለም። ዛሬ ግን እህታችን ሮዚ የዩቱብ ስሟ ሮዚ፣ የቲክቶክ ስሟ ደግሞ ኢትዮ የምትባል እህታችን ቻሌንጁን ይዛ መጣለች። ሁላችሁም የቲክቶክ ስሟንም የዩቱብ ስሟንም ሰርች እያደረጋችሁ እየገባችሁ ዩቱብ እንዴት እንደሚከፈት እንዴት እንደሚሰራ ሁሉንም ነገር እዛ ላይ አይታችሁ መታችሁ ወደዚህ ቻሌንጅ ብትቀላቀሉ በጣም አሪፍ ነው። እንደኔ ማለት ነው። የምትፈልጉት ማለት ነው መስራት የምትፈልጉት። አዎ ሰዓት የለንም ብዙ ጊዜ ግን 10 ደቂቃ ማለት የ10 ደቂቃ ቪዲዮ ሰርተን ከለቀቅ ብዙ ደረጃ ለመድረስ እንችላለን። ስለዚህ ሁላችሁም መታችሁ ይሄን ቻሌንጅ ብትቀላቀሉ በጣም ደስ ይለኛል፣ ይመቸኛል። እኔ ሴቶች እንዲያድጉ ከፍ እንዲሉ በቃ አላ እርስ በራሳችን ተያይዘን እንድናድግ ነው የምፈልገው። እስከዛሬ ማንም ያለመጣውን ቻሌንጅ ይዛ መጣለች እህታችን ማለት ነው። ማንም ሰው ይዞ ያልመጣው ማለት ነው። ማንም ሰው ሁሉም ለራሱ ይሄ ቻሌንጅ ቲክቶክ ላይ ከመጣ ደግሞ የብዙ ሰው ራስ ምታት ነው። ስለዚህ ራሳችሁ እርስ በራሳችሁ ብትጠቃቀሙ በጣም ጥሩ ነው፣ እንደኔ ማለት ነው እንደኔ። ስለዚህ ሁላችሁ ማለት ነው ሁላችሁ ይሄን ቪዲዮ ያያችሁት የማዳም ቅመሞች በሙሉ በሰው ሀገር ያላችሁ ልጆች በሙሉ መታችሁ ይሄን ቻሌንጅ ትቀላቀሉላችኋለሁ። ከዚህ ከተረፈ እንዴት እንደሚከፈት በቃ ሁሉንም ነገር እንዴት እንደሚሰራ ሁሉንም ሮዚ ይለቃል። ቲክቶክ ላይም ስለምታሳያችሁ መታችሁ ከሷ ጋር ብትነጋገሩ ጥሩ ነው እንደኔ። ስለዚህ ሁላችሁ መታችሁ ይሄ ቻሌንጅ እየተቀላቀላችሁ ብትሰሩ ጥሩ ነው። ሀገር ቤት ስትገቡ በቃ በግሩፕ ሆናችሁ ከብዙ ሰው ጋር ሆናችሁ ተቀላቅላችሁ አላ ማስራት ትችላላችሁ፣ ትሰሩበታላችሁ። እኛ አሁን ሌሎቹ ዱባይ፣ ሌሎቹ ሳውዲ ነው። ሰው ግን በሀገሩ በእናት ቤቱ ቁጭ ብሎ ዶላር እየቆጠረ ነው። እኛስ የሰው ሽንት ቤት አካል የሰው ቤት አስጂ ሆነን ራሱ በሰራሩ እያለፈልን አይደለም። ብዙ ሰው እየተበላ እንትን እየተባለ እያለቀሰ ነው። ስለዚህ የማዳም ቅመሞች መታችሁ ይሄን ቻሌንጅ እየተቀላቀላችሁ እራሳችሁን ብታሳድጉ ይሻላችኋል። ይህ ሁሉም እየመጣ የማዳም ቅመም የምን ቅመም እያለ በጣም እኛን እየተጠቀሙብን ነው። ፎቅ እየገዙብን ነው፣ መኪና እየገዙብን ነው። ንቁ የማዳም ቅመሞች ንቁ። እኔ ነኝ ያልኳችሁ ብትነቁ ይሻላችኋል። ንቁ። ሮዚ እህታችን ይሄን ቻሌንጅ ቲክቶክ ላይ አጠቃላይ የብዙ ሰው ራስ ምታት ሆናለች። እንዳለ የማዳም ቅመም የሚገለበጥ ማንም ቪዲዮአቸውን የሚያይ የለም፣ ማንም የሚያሳድጋቸው የለም። የብዙ ሰው ራስ ምታት ለመሆን ተነሳስተናል ማለት ነው። ስለዚህ ሁላችሁም
ሁላችሁም ማለት ነው ይህ ቪዲዮ ያያችሁ ሰው በሙሉ በአረብ ሀገር ላይ ያላችሁት በሰው ቤት ያላችሁ ሴቶች በሙሉ መታችሁ ይህን ቻሌንጅ ተቀላቅላችሁ የራሳችሁን ዩቱብ ከፍታችሁ ክሬት አድርጋችሁ መታችሁ ይህን ቻሌንጅ እንድትቀላቀሉ። ስለዚህ ሁላችሁም ሰምታችሁኛል። አመሰግናለሁ። ተመልሰን እስከምንገናኝ እግዚአብሔር ሰላም ያርጋችሁ። ሁላችንም እግዚአብሔር ሰላሙን ይስጠን። በርቱ። እንችላለን፣ ሴቶች እንችላለን። ለብዙ ሰው ፎቅ ገዝታችኋል፣ መኪና ገዝታችኋል። ስለዚህ ለራሳችሁ ምንም የገዛችሁ ነገር የለም። እኛን ሊጠቀሙብን ነው የሚፈልጉት እንጂ እኛን ለመጥቀም የሚፈልግ ሰው የለም። ስለዚህ ሁላችሁም መታችሁ ይሄን ቻሌንጅ ተቀላቀሉ እላችኋለሁ። ሰላም ሁኑ።